እንደ ኮከብ የሚበራላቸው የአባታችን የአባ እንጦንስ ታሪክ በአጭሩ። ይህን ቪዲዮ ማየት ከመጀመራችሁ በፊት ቪዲዮውን ላይክና የሌሎች የተዋሕዶ ልጆች ሼር በማድረግ ጀምሩ። አባታችን አባ አንጦንዮስ አገሩ ግብፅ አክማን ትባላለች። ከአባ ጳውሊ በነበረበት ዘመን የነበሩ ከአባ ጳውሊ ጥቂት ዘጌት ብለው ይህን ዓለም በመናቅ ከሰው ከዘመድ አዝማድ ተለይተው ወደ ዱር ወደ ግብፅ በረሃ ሄደው የምንኩስና ሕይወትን የጀመሩና በመላው የክርስትና ዓለም የተደነቀ አባት ነው። አባታችን አባ አንጦንዮስ በሌላ ስሙ አንጦኒ እንጦስ ተብሎ ይጠራል። በተወለደ በ7 ዓመቱ የቤተ ክርስቲያንን ትምህርት ተማረ። በወጣትነቱ ማለትም በ18 ዓመት ዕድሜው ወላጆቹ አንዲት ብላቴና እህትና ብዙ ሀብት ንብረት ትተውለት ሞቱ። ከዕለታት በአንዱ ቀን ወደ ቤተ ክርስቲያን ሄዶ ሲያስቀድስ ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ዋጋህም በሰማይ ታገኛለህ፣ መጥተህ ተከተለኝ ሲል ሰማ። ወዲያውኑ እህቱን ወደ ሴቶች ገዳም አስገባትና ያለውን ንብረት ሁሉ ለድሆች ሰጠ። እሱም ከመንደር ወጣ ብሎ በመቀመጥ በጾም በጸሎት ተወስኖ ሲጋደል ሰይጣንም የሴት መልክ በማሳየት በሕልሙ አብራው እንደበስተኛ እያደረገ ያሳየው ነበር። በዚህም የተነሳ ልምላሜ እጽ ከሌለበት ገዳም አትፊህ ከሚባል በረሃ ገብቶ ተጋድሎውን ቀጠለ። ሰይጣን እንደ አንበሳ ባሉ ታላላቅ አውሬዎች አምሳል እየመጡ ሲፈትኑት ኑረዋል። ጌታም ሥልጣን ሰጥቶታል። ከሰይጣን ፈተና አረፈ። ምግቡም በየዓመቱ 2 ጊዜ አብስሎ በፀሐይ ያደርቀዋል። ወደ በዓቱም ማንም አያስገባም ነበር። በዚህ ሁኔታ 20 ዓመታት ተቀመጠ። ከዚህ በኋላም በክርስቲያኖች ስደት በደረሰ ጊዜ በደመና እየተዘዋወረ አስተምሯል። ስለ ኢየሱስ ክርስቶስ መስክሯል። ነገር ግን በጌታ ፈቃድ የ6 ዘመን አለፈና ወደ በዓቱም ተመለሰ። አባ እንጦንስ ይተኛ የነበረው ደረቅ ምድር ላይ ነበር። አንዳንድ ጊዜ ሳር ጎዝጉዞም ይተኛ ነበር። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፍ የሚተኛበት ሰዓት እጅግ ጥቂት ነው። እግሩም ሆነ ሰውነቱ ፈጽሞ አይታጠብም ነበር። ይህም የምናኔ ሥርዓት መሆኑን ያምናልና። የቅዱስ አባታችን እንጦንስ ከ2 ጊዜ በስተቀር ከበዓቱ ወጥቶ ሕዝብ ወደ ተሰበሰበበት ከተማ ሄዶ አያውቅም። በሕይወት መጨረሻ ላይ እንጦንስ ሊጎበኙ የሚመጡት ሁሉ መቀበል አቆመ። በጣም ስለሸመገለ 2 ወጣት መናንያን ብቻ በአቅራቢያው እንዲመጡ ፈቀደላቸው። የመሞቻው ጊዜ መቃረቡን በተረዳ ጊዜ እንደ ግብፃውያን ልማድ አስክሬኑን ሰውነቱ እንዳይፈራርስ የሚያደርገውን መድኃኒት እንዳያደርጉት አጥብቆ አስጠነቀቃቸው። በመሬት ውስጥም እንዲቀብሩትና የቀብሩንም ሥነ ሥርዓት በምስጢር እንዲያደርጉት አዘዛቸው። በዚህም ሁኔታ ቅዱስ እንጦንስ በ105 ዓመቱ በጥር 22 በ356 ዓመተ ምህረት በሰላም አርፏል። ቅዱስ አባ እንጦንስ በ105 ዕድሜው ሲሞት ከጥርሶቹ አንዱ እንኳን አልወለቁም ነበር። አባ እንጦንስም የተቀበረበት ቦታ ለብዙ ጊዜ አልታወቀም ነበር። በ561 ዓመተ ምህረት ላይ ግን አጽሙ በተአምር ተገኝቶ ወደ እስክንድርያ ተወስዷል። በኋላ ግን ወደ ቁስጥንጥንያ ከተወሰደ በኋላ ባልታወቀ አኳኋን ወደ ደቡብ ፈረንሳይ ቬኒኤን በሚባል ስፍራ እንደተቀመጠ ይነገራል። በዚያም ሳለ በ11ኛው ምዕተ ዓመት ላይ ከባድ ተላላፊ በሽታ በመጣ ጊዜ የጻድቁ አጽም ብዙ ታምራትን እንደሰራ ይነገራል። የጻድቁ የአባታችን የአባ እንጦንስ ጸሎታቸው በረከታቸው አይለየን፣ አሜን።